በቁርአን ያፈነገጠ በመጪው ዓለም እኛ አላህ ዘንድ በሚመጣበት ጊዜ ጥብቅ ሂሳብ ሲገጥመው ለተቆራኙ ሸይጣን ምን አለበት በኔና በአንተ መካከል የምስራቅና የምዕራብ ያህል ርቀት ቢኖርስ ከሸይጣን ጋር መቆራኘቱ ምንኛ የከፋ ቁርኝት ነው ይላል። ወለን ينفعكم اليوم إذ ظلمتم أنكم في العذاب مشتركون ከሃዲያን በቂያማ ቀን ከሸይጣን ጋር የነበራቸው ሽርክና ምንም አይጠቅማቸውም። ምክንያቱም ክህደትን በመምረጥ በደል ፈጽማችኋል፣ ስለዚህ በቅጣትም ትሻረካላችሁ ይባላል። أفأنت تسمع الصم أو تهدي العمي ومن كان في ضلال مبين አንተ ነብይ ሆይ ግልጽ የሆነ ጥመት ውስጥ የነበረን ሰውን ሐቅ አልሰማም ያለን ደንቆሮን አንተ ታሰማለህን? ወይንስ ሐቅን ማየት የማይፈልግ እውርን ትመራለህን? ፈጽሞ አትችልም። ያንተ ድርሻ እስላማዊ ጥሪህን ማስተላለፍ ብቻ ነው። መምራት የሚችለው አላህ ብቻ ነው። فإما نذهبن بك فإنا منهم منتقمون አንተ ነብይ ሆይ የከሃዲያን ቅጣት ሳታይ አንተን በሞት ብንወስድህም እኛ በዚህም ሆነ በመጪው ዓለም ከሃዲያንን በመቅጣት በርግጥ እንበቀላቸዋለን። أو نرينك الذي وعدناهم فإنا عليهم مقتدرون ወይም ለከሃዲያን የቀጠርናቸው ቅጣት እናሳይሃለን። በርግጥ በከሃዲያን ላይ ቅጣት በመፈጸሙ ላይ ቻዮች ነን። فاستمسك بالذي أوحي إليك إنك على صراط مستقيم አንተ ነብይ ሆይ ከአላህ ዘንድ በዚያ ወደ አንተ በወረደው የቁርአን መመሪያ በመከተል በጽናት ያዘው። በርግጥ አንተ ወደ ፈጣሪህ በሚያደርሰው ሃይማኖት በእስላም በቀጥተኛው መንገድ ላይ ነህ። وإنه لذكر لك ولقومك وسوف تسألون አንተ ነብይ ሆይ በርግጥ ይህ ቁርአን ለአንተም ሆነ ለህዝቦች ትልቅ ክብር ሲሆን በአተገባበሩም ሆነ ለሌሎች ለማዳረስ ባሳየችው ተሳትፎ ዙሪያ ትጠየቁበታላችሁ። واسأل من أرسلنا من قبلك من رسلنا أجعلنا من دون الرحمن آلهة يعبدون አንተ ነብይ ሆይ ካንተ በፊት የላክናቸው መልእክተኞችን አግኝታቸው ከአርህማን ካላህ ሌላ የሚመለክ አምላክ አድርገንላቸው እንደሆነ ብትጠይቃቸው ኖሮ ፈጽሞ እንዳልተከሰተ በነገሩህ ነበር። ሲያመልኩትና እንዲመለክም ሲያዙት የነበረው አምላክ አንተ የምታመልከውን አላህ ብቻ ነው። ولقد أرسلنا موسى بآياتنا إلى فرعون وملئه فقال إني رسول رب العالمين በርግጥ ነብዩ ሙሳን ወደ ፈርዖንና ወደ መኳንንቶቹ ለነብይነቱ መረጃ በሚሆኑ ተአምራቶች ላክ ነው። ሙሳም እኔ የዓለማቱን ጌታ አላህ መልእክተኛ ነኝ አለ። فلما جاءهم بآياتنا إذا هم منها يضحكون ነብዩ ሙሳ መልእክተኛነቱን የሚያረጋግጡ ተአምራቶቻችንን ይዞ ወደ ፈርዖንና ወደ ህዝቦቹ በመጣላቸው ጊዜ እነሱም በተአምራቷ ይሳለቁ ነበር።